እንደምን ከረማችሁ ያልተዘመረላቸው ጀግኖችን ምናወድስበት ፕሮግራም ላይ እንገኛለን። ዛሬ የምገኘው ከጋሽ እንግዳ ካሳ ጋር ነው። ጋሽ እንግዳ ካሳ ማለት ቦሳና ከተማ እንዲሁም ደግሞ በአካባቢዋ ለበርካታ ዓመታት በግንባር ቀደምትነት የዘይት መጭመቂያ ማሽኖችን በመትከል ለበርካታ ሰዎች አገልግሎት ሲሰጡ የነበሩ ሰው ናቸው። ከዛም ባለፈ ቦሳና ከተማ ግንባር ቀደም በመሆን የመኪና ተሽከርካሪ በማስገባት ለብዙ ጊዜያት ማለት በሚቻል ደረጃ ከሆሳና ወደ ተለያዩ አካባቢዎች የትራንስፖርት አገልግሎት ሲሰጡ የነበሩ ሰው ናቸው። ከዛም ባለፈ ደግሞ ከኋላ የምትመለከቱትን ቤት በ1975 በመገንባት የመጀመሪያ በሚባል ደረጃ በጊዜው በደርግ ስርዓት ማለት ነው እዚህ አካባቢ ያመጡ ነበር እንደ ተምሳሌት ይሄን ቤት ለእንግዶች ያስጎበኙት ማለት ነው። ስለዚህ ከታሪካዊ ሰው ጋር ያለውት መጣችሁን እንጠይቅና ታሪክን መስማ ብላችሁ በማለታችሁ አስቀድሜ አመሰግናችኋለሁ። እግዚአብሔር ይስጥልን፣ ተባረኩ። ቀጥሎም ያው እንግዲህ እኔ አሁን ረጅም ዓመታት በትራንስፖርት አገልግሎት ላይ ቆይቻለሁ። የህዝብ ማመላለሻ በዚህ አካባቢ ላይ የመጀመሪያው ሰው በመሆን የህዝብ ማመላለሻ ግንባር ቀደም በመሆን ከኔ በፊት አንዳንድ እናት አሳልፈው የሚባሉ ሰዎች ትራንስፖርት የህዝብ ማመላለሻ የመጀመሪያው ሆኖ በሆሳና ከተማ ከፍተኛ አገልግሎት ወዳዎችም ከምባታም ሀዲያም እስከ ወላይታ ባለው ላይ በደንብ ጉራጌም ስልጤንም በደንብ እዚህ አካባቢ ላይ ያለውን ስራ እየሰራሁ ቆይቻለሁ። እንዲሁም ከዛን በመነሳት ደግሞ እንዲሁ በማስጠናት እዚህ አካባቢ ላይ የሌለ ነገር ለምን አልፈጥረም ከሚል አኳያ በ1983 84 ዓመተ ምህረት የዘይት መጭመቂያ ለምን አላቆም በሌላ ሀገር ላይ ምርቱ ከሌላ ሀገር ባመጣም ወደፊት ምርቱን ደግሞ እዚህ ገበሬ እንዲያመርት ማድረግ ስለሚቻል ብያስተናው አስተንቼ ዘይት ማሽን ዘይት ማሽን በማምጣት በማቆም ምርቱን ካለበት አካባቢ ላይ ያመጣው እንደውም ምርት ወደ 91 አካባቢ በተለይ ዱና ወረዳ ላይ ተልባ በጣም ማምረት ጀመረ። ለገበሬዎች ተልባ ገዝቼ የአመት በመስጠት ዘሩን በመስጠት እነዛ ሰዎች በጣም እያመረቱ ከዛ በኋላ ተልባ በዚህ አካባቢ ላይ መግኘት ጀመረ። ኑግ ካለበት አካባቢ ከአርሲ ከባሌም እና ከወለጋም እያስመጣን መኪናዎችም የጭነት መኪናዎችም ስለነበሩ መኪናዎች ሄደው ያመጣሉ። በጣም ንጹህ ዘይትና በጣም በዚህ አካባቢ ላይ በጣም ተወዳጅ ለሰው ጤና የሆነ ምርት እያመረትን ቆየን። በአጋጣሚ አሁን ከ2010 በኋላ ግን ባለው ላይ ከ2008 ከ9 በኋላ ምርቱ በጣም ወደ ውጭ እየሄደ ምርቱ በመወደዱና ደግሞ አንዳንድ ቦታዎች ያው ምርቱ የሚመጣቸውም አካባቢዎች ደግሞ አንዳንድ ቦታዎች የጸጥታን ችግር የዘራፊን ችግር እየተፈጠረ በመጣቱ ነው እንጂ ያው በዚህ አካባቢ ላይ እንግዲህ ያን አገልግሎት ስንሰራ ቆይተናል። በሌላ መልኩ ደግሞ ከህብረተሰቡ ጋር እግዚአብሔር ይመስገን ጥሩ ግንኙነት አለን፣ ጥሩ መግባባት አለን፣ ማህበራዊ ነው ጥሩ አለን። ተጣላ በማስታረቅ ልማትም ደግሞ እዚህ አካባቢ ላይ የህዝብ ማመላለሻ ማህበር በማቋቋም የመጀመሪያው በደቡብ ክልል ላይ የመጀመሪያው ማህበር የሚያቋቋም ነው። ደቡብ ወቲ የሚባለው የህዝብ ማመላለሻ ማህበር እዚህ በሆሳና ከተማ እንዲቋቋም በማድረግ እንዲሁም ደግሞ ይህ ማህበር በሌሎቹ ማህበራት ትላልቅ ማህበራት አሉ። እነዛ ማህበራት ሳይኖራቸው ከ94 ዓመተ ምህረት ጀምሮ ማደያ በማቋቋም ህብረተሰቡ ማህበሩ በደንብ ተጠናክሮ እንዲሁም ቢሮውን በመስራት ቦታ መግዛት በሆሳና ከተማን የመናኸሪያ ራሱን በማሰራት ከፍተኛ ድርሻውን ወስደን ስንሰራ ቆይተናል እና እግዚአብሔር ይመስገን ደግሞ ቀጣይም ደግሞ 98 ዓመተ ምህረት በሆሳና ከተማ ውስጥ አስፋልት መንገድ ገንዘብ ያዥ በመሆን እግዚአብሔር ይመስገን በጥራት ስራው እንዲሰራ በተቻለ መጠን ስናደርግ ከጓደኞቼ ጋር ቆይተናል እና እንግዲህ ያው በተቻለ መጠን አሁንም ቢሆን ማህበራዊ ኑሮ ላይ የነፍስን ጉዳይ ይሆን የምንም ባህል ጉዳይ እግዚአብሔር ይመስገን ይጣላል ማስተረቅ ከአንዳንድ ጥሩ ነገሮች እንዲሆኑ ጥሩ ልማቶች እንዲመጡ
እየጸለይንም እንገኛለን። ስለዚህ በጣም ደስ ይላል። እግዚአብሔር ስለናፍሳችሁ ስለመጣችሁ እግዚአብሔር የሚያስታውስ ነገር ያስብላችሁ። አሜን። እስቲ ስለ ትራንስፖርት ዘርፍ እናንሳና በመጀመሪያ ምን ያህል መኪኖችን በማምጣት ነበር ወደ ስራ ያስገቡት እና ወዴት አካባቢዎች አገልግሎት ይሰጡ ነበር የሚለው? ትራንስፖርት መጀመሪያ እዚህ አካባቢ ላይ አንዲት ቶዮታ መኪና ይዤ በመጣት ነው። አዲስ መኪና ቶዮታ ይዤ መጣሁ። ከዛ በኋላ በዛችኛው የጭነትም የህዝብም ምንም ስላልነበረ ከዛ ቀጥሎ ደግሞ እንዲሁ ሌሎች መኪናዎች እየጨመርኩ እየገዛሁ 3-4 በማድረግ ከዛ ደግሞ ጓደኞቼንም አንተም ገዛ ወደ ትራንስፖርት ገባ እያልኩ እየቀሰቀስኩ ጓደኞቼም ወደ ትራንስፖርት እየገቡ እና በቃ ትራንስፖርት በሆሳዕና አካባቢ ላይ እንዲያድግና ከፍ እንዲል ዛሬ የደረጃ 1 አውቶቡሶች ሊገኙ ይችላልበት ደረጃ የደረሰው መጀመሪያ ከዛች ከጥቃቅን ትንሽ መኪናዎች ተመለስ ስለሆነ ትራንስፖርቱ ሂደት እንደዚህ ይመስላል። መልካም። በሌላ በኩል ደግሞ በ1975 በደርግ ስርዓት ማለት ነው እዚህ አካባቢ ገዢ የነበሩት መቶ አለቃ ጴጥሮስ ገብሬ እዚህ ቤት እያመጡ እንግዶችን ያስጎበኙ እንደነበር፣ ቤቱ በጊዜው በጣም ውብና ዘመናዊ ቤት በከተማው እንደነበርም ሰምቻለሁ። እስቲ ስለሱ ይንገሩኝ። አዎ እንግዲህ በዛን ጊዜ ላይ እርግጥ ነው ከተማ ውስጥ ቆንጆ ቤቶች ብዙ የሉም እና ይሄን ቤት ስሰራ በዛን ወቅት ላይ ደግሞ 160 ካሬ ለመስራት ነበር። 160 ካሬ የበለጠ ቤት ለመስራት እናሳቤ። ነገር ግን በወቅቱ የነበረው ከ120 ካሬ በላይ መስራት ስለማይቻል እንደውንም በምንም እግዚአብሔር እሳቸው መሀንዲሶቹም ተባብረው ነው 135 ካሬ ሰራሽ ያልኩት። ነገር ግን ክትትል ነበር። መሀንዲስ እየመጣ የተከታተለ ነው ስራውን የሚያሰራው እና ምሳሌም ደግሞ በዚህ አካባቢ ላይ ቤት ትንሽ በዛን ወቅት ላይ ቆንጆ ቤት ነው። ብዙ ሰው የሚጎበኙ ይሄንን ቤት ነው አይደለም። ይሄን የእንጨት አጥር ነበር ረጅም አድርጌ ያሳጠርኩኝ። ሳሳጥር ቤቱ እንዳይታይ ነው ይሄን አድርገው ተብዬ ቁረጥ ተባልኩ። እንጨቱን ቆርጬ በ2 ሜትር እና ተረካም ያው እንግዳ ሲመጣ ቆንጆ ቤት እየተሰሩ ነው ብለው ያስጎበኙ እንደነበረ ትክክለኛ ነገር ነው። እንግዲህ ዛሬ ቢያረጅም በዛን ወቅት ላይ አለ የሚባል ቤት ነበር። መልካም። ከዛ ባለፈ ማህበራዊ ኃላፊነቶች ላይ ራስዎትን አስተዋጽኦ ይወጣሉና ለማንሳት ያህል የተክለ ሃይማኖት ቤተክርስቲያኑ ሲታነጽ የእርሱም አስተዋጽኦ ላቅ ያለ ነበር። እሱንም ትንሽ ሌላም ፕሮጀክቶች ካሉ የተሳተፉበት በሆሳዕና ከተማ የአስፋልት መጀመሪያም ሲመጣ ገንዘብ ያዥ እንደነበሩ ነግረውኛልና ሌላ ነገሮች ላይ እስቲ ከተሳተፉ። እኔ የሆሳዕና ከተማ በዛውን ተክለ ሃይማኖት ቤተክርስቲያን ይዞታውን ከማስከበር ጀምሮ ግቢውን ከማስከበር ትምህርት ቤት ከመስራት በዚህም በጉልበቴም ጓደኞቼን እያስተባበርኩ ከመስራት እንደገና ደግሞ ህንጻው ቤተክርስቲያንን ገንዘብ ያዥን በመሆን እንደገና ራስ ህንጻውን ማስገንባት ስራ ከኮሚቴው ጋር በመሆን በቃ ከግማሽ በላይ ስራውን ጓደኞቼም አዲስ አበባ ያሉ እናቶ ጌታሁን ገንዘብ በማዋጣት እቃ በመስጠት እናቶ ታምሬ ነፍሳቸው ባልና እነዚህ ሰዎች እየተባበሩን ያለ አንድ ችግር ያው ቤተክርስቲያኑ በጥቂት ጊዜ ውስጥ በጥቂት ገንዘብ ተሰርቶ ለአገልግሎት በቅቷል። ይሄም ለኔ ትልቅ ደስታዬ ነው። ደስ ይላል በጣም። በሌላ በኩል ጋሽ እንግዳ ከባለቤቱ ከወይዘሮ ሀረገወይን ጋር ለ60 ዓመታት የቆየ የትዳር ቆይታ አድርገው በርካታ ልጆችን የልጅ ያዩ ሰው ነውና እንደው ለወጣቱም በዛው ምክር ቢጤ ቢያስተላልፉልን። ምን አይነት ያው በህይወት ውስጥ ሲኖሩ ብዙ ነገሮች አሉ፣ ቻሌንጆች አሉ፣ ፈተናዎች አሉ። የሚያስተምር ታሪክ ይኖራል ብዬ ስለማስብ ለወጣቱ ማሪያ ከመሆን አንፃር እንደው መልእክት ቢነግሩ። አመሰግናለሁ። ትዳር ትልቅ ነገር ትልቅ መሰረት ነው እና ለወጣቱ የማስተላልፈው መልእክት ቢኖር እኛ ለወጣቱ ትምህርት ቤትን እየገምታለሁ። ምክንያቱም እኛ ልጆቻችን ትምህርት ቤት ነን። ልጆቻችን ትዳራቸውን አክብረው እንደሚኖሩ ተምረዋል። አሁን እስካሁን ድረስ አንድ ችግር ሴቶቹም ወንዶቹም በያሉበት ትዳራቸውን አክብረው ወልደው ከብደው ይኖራሉ። ሌላው እኔና ባለቤቴ ወይዘሮ ሀረገወይን ተክለማርያም ከ1958 ዓመተ ምህረት ሐምሌ 19 ጀምሮ ያው እግዚአብሔር የሰጠን ያህል ወንድም ሴትም እኩል ወልደን የልጅ ልጅ አይተናል እና ደግሞ
በዚህ በነበርንበት ህይወት እሷም ጥራ እኔም ጥራ የነበርነው ገጠር ላይ ነበረ። ገጠር ከተማ ላይ ነበረ የምኖረው። እሷም ብለፍታ እኔም ለፍቼ ነግደን ወፍጮ ፈጭቼ ወፍጮ ቤት ነበረ ወፍጮ አስፈጭተን እና ከዛ ደረጃ በደረጃ ነው ወደ መኪና ወደ ሌላ ንግድ የመጣነውና እሷም ጥራ እኔም ጥሬ እግዚአብሔር ይመስገን ነው ዛሬ ልጆችን በማየት እኛም ህይወታችንን ደግሞ ዛሬ 50 ዓመታችን በዛሬ 10 ዓመት የወዩ በዓላችን ከልጆቻችን ጋር እዚሁ ጓደኛ ወዳጅ ዘመድ ቤተሰብ ባለበት ድል ያለ 50 ዓመታችንን የወዩ አክብረናል። እግዚአብሔር ይመስገን ነው። ይህ ደግሞ አሁን ደግሞ እግዚአብሔር ይመስገን 60 ዓመታችን ያቀረበ ስለሆነ እንግዲህ ይህንን ድል ደግሞ ልጆቻችን ከጠነከሩና ለትዳር ተገዢ ከሆኑ ትዳርን አሸንፈው ከኖሩ ተቻችለው ከኖሩ አንዱ አንዱን አዳምጦ ከኖረ ወንድና ሴት ሁለቱም ተደማምጠው ከኖሩ ልጆቻቸውም በልጆቻቸው መሃል ላይ ልዩነት አይኖርም። እናት አባት የኛ ልጆች እናትም አባትም እኩል ናቸው። በቃ እኛ አንድ እኔ ተቆጣ ማለት አረጋኝ ተቆጣሽ ነው። አረጋኝ ተቆጣሽ ማለት እንግራ ተቆጣ ነው። ምንም በማለች ላይ ክፍተት ኖሮ እናቴ አባቴ የሚል ነገር ሁለቱንም እኩል የሚያዩትና ልጆቻችን ለሁለታችን እኩል ናቸው። ያረጋኝ ለብቻ የለም እንግራ ብቻ የለም እኩል ልጆች ናቸው ያሉና ይሄ ደግሞ ምንድነው ይሄንን ያደረገው ምንድነው ብሎ ይባል የኛ አንድ መሆን ልጆቻችን እንዲያደርጋል። አንዳንድ ሰዎች ስናይ ልጅን ለይቶ እናት ለይታ ልጅ ትወዳለች፣ አባት ለይቶ ልጅ አይደለም። ለልጅ እንደ ልጅ እኩል ነው። እኩል ከታየ እኩል ፍቅር ከተሰጠው ልጅ እኩል ነው እናትና አባትና እኛ የምናስተላልፈው መልእክት ቢኖር እኛ እድሜ ያየናቸው ብዙ ትምህርት ቤት ናቸውና ችግር አይተናል፣ ተዛም ደስታን አይተናል፣ በኃይለሥላሴ ዘመን ብዙ ነገር አይተናል፣ ከዛም ደግሞ ባዶን አይተናል። አሁን ደግሞ እግዚአብሔር ጠብቆን ይሁን ልጆቻችን ጋር እንኖራለን። ስለዚህ ይህ ለትውልዱ ለወጣቱ እኛ ትምህርት ቤት ስለሆነ በተቻለ መጠን ተቻችሎና ተፋቅሮ ተከባብሮ መኖር ለሰው ልጅ ትልቅ መሰረት ነው። ትዳር ደግሞ ዝም ብሎ የሚታይ አይደለምና ትዳር ማለት ትልቅ መሰረት ነው። ትልቅ 20-30 ወለል ይሰራል የሚባለው ቤት ከዛ የበለጠ መሰረት ነው ትዳርና እኛ በበኩላችን እንግዲህ በበኩል የማስተላልፈው ነገር መልእክት ወጣቱ ቢኖር ተደማምጦ ተከባብሮ መኖር ይመርጡ ጥሩ ይሆናልላችሁ ይገምታል። በጣም መልካም። በ60 ዓመት የትዳር ቆይታዎት ምን ያህል ልጆችንና የልጆችን አፈሩ? እንግዲህ እግዚአብሔር ይመስገን እኔ ወንድም ሴትም 5 ወንድ 5 ሴት 10 ልጆች ወልጃለሁ። ዛሬ ደግሞ የልጅ ልጆች ከ27 በላይ ደርሻለሁ። ስለዚህ እግዚአብሔር ይመስገን ከዚህ በላይ እንግዲህ በረከት ጸጋ የለም እና ደስተኛ ነኝ። እግዚአብሔር ይመስገን። አሜን። እግዚአብሔር ይባርካችሁ። እናንተ ደግሞ ይሄንን ከኛ ጥፍ ለማግኘት እንድትሰሩ ያደርጋችሁ። አሜን። ያው ለሕዝቦትና ለአካባቢዎት ላደረጉት በጎ ተግባር ለሰጡት መልካም አገልግሎት እጅግ እናመሰግኖታለን። እድሜዎት አሁን ምን ያህል ይሆናል እንደው ጋሽ እንግዳ? እኔ ዛሬ ልክ የካቲት 1 ቀን ውድረታ 81 ዓመቴን አክብሬያለሁ። እግዚአብሔር ይመስገን። 81 ዓመቴን አክብሬያለሁ። ደስ ይላል በጣም። እግዚአብሔር ረጅም እድሜና ጤና ይስጥዎት። እግዚአብሔር ይጠብቅዎት። አሜን። እናመሰግናለን። እናንተንም ደግሞ እንደዚሁ የልጅ አይታችሁ እኛ ከደረስንበትን ጨምሮ ደርሳችሁ ለማየት ያብቃችሁ። አሜን። በጣም አመሰግናችሁ። እግዚአብሔር ይመስገን።